ለዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው ለዚህ ነው አለው ማለት ነውር የሚመስለኝ ለዚህ ነው ሳለን እንከባበርና ልጆቼን አደራ የአርቲስት ነጻነት ወርቅነህ የመጨረሻ ቃሉ ነበር እንደሚታወቀው እጅግ ተወዳጁ የዋሁ እንዲሁም ደግሞ በሳቅ የሚያዋዛን የነበረው አርቲስት ነጻነት ወርቅነህ በዛሬው ዕለት ከዚህ ዓለም በሞት መለየቱ ሁላችሁም ሰምታችኋል ታዲያ የመጨረሻ ቃሉ የነበረው ልጆቼን አደራ የሚለው ቃል ነበር ያ ብቻ አይደለም እጅግ በሚያስገርም ሁኔታ ከሳምንታት በፊት ይህንን ከጀርባ የምትመለከቱት ፎቶ ማለት ነው በኢንስታግራም ገጹ ላይ ፖስቶት ነበር አንድ ቃልም ተጠቅሟል ይህ ፎቶ ለማስለቀሻነት አሪፍ ነው ወይም ደግሞ ሀዘን መግለጫ አሪፍ ነው ሲልም ፖስቶት ነበር በሰዓቱ ምን አይነት መምላይ ነበር ምን ተሰምቶት ነበር እንግዲህ አይታወቅም አሁን ወንዱ ልጅ ስኮላር አግኝቶ የኦሪገን ስቴት ዩኒቨርሲቲ ገብቷል በጣም ደስ ይላል ትንሿ መካከለኛዋ ደግሞ እሷም ወደ ሃይ ስኩል ልትሄድ ነው እግዚአብሔር ይመስገን ትንሿ ደግሞ የመጨረሻዋ ደግሞ እንዲሁ እሷም ትንሽ እሷ እንደው ፒያኖ ምናምን ትሞክራለች ምናምን ያው በርቺ ለማለት ቋንቋ ጥረት ነው እንጂ በርቺ ብላ ጨክኜ ስለ ሞዛርት በነገራት ደስ ባለኝ ግን እኔም ማቀው ስለ ጥላም ከሰሰ አይናገሩም እንደ አማርኛማ መማር አለባቸው እኔ በሚሄድበት ሰዓት ይሞክራሉ ትንሽ ግን በደንብ ሀሳባቸውን ለመግለጽ እንግሊዘኛው ይሻላቸዋል ይገባል እኔ ምንም ጸብ የለኝም ውጣ እስኪሉኝ ጌራውትን አጣናታል ጌራውት በማልባም ጌራውት ሰላም እዚህ ማለት ነው ያው ትንሽ ከሆነ ጊዜ በኋላ ልጆቹ የራሳቸው መብት አላቸው አጥብቀሽ ማቀፍም አትሽም እንደዚህ ነው ቴንክ ዩ ልልሽ ይችላል ጥሩ ነው ያለው አደክ እንዴት ነው ግን ቁርኝታችሁ አባትና ልጅ ከዚህ ስትሄድ ወደዚህ ስትመጣ አይናፍቁም ወይ እዚያ ስትሄድ ያላቸው ምላሽ እንትኑ ይለምዳሉ ምናልባት ትንሽ ወይ ከዛ በኋላ ቤት ሲገቡ የራሳቸው ነው ትምርት ደስ ይላል ግን ያው በመሃል ደግሞ ማውራት ሲፈልጉ ይደውላሉ ከሌል ታውራ ነው ሊያወራ ነው ምን ይላሉ ከኔ ጋር እኔ እንትን ላቸዋለሁ ቀልዳቸዋለሁ አንዳንዴ እንትን ይላሉ ይገባቸዋል የምትቀልደው ቀልድ ይገባቸዋል ይገረማሉ ደግሞ አንዳንዴና ዩ ላየር ነው የሚሉት ዩ ላየር ይሉሻል የሆነ ነገር ገበዳልሽ ከነገርሻቸው ዋይ ውሸት ነው ምናምን ዋሽታል ይሉሻል አሁን እናትና አባትን ውሸታም ለማለት እኛን ከአንደፍር ያለው ጫማው ሊወረወረና መቁሊያ ምናምን ሊወረወረብሻል ቀልሳቅ ደግሞ ቀልብ ትንሿ መካከለኛዋ ቀልዳኛለች በጣም ቀልድ ታውቃለች ስንት ሆነ እድሜያቸው ነጽዬ 18 13 እና 9 እግዚአብሔር ይመስገን በጣም ይሄ ትልቅ ነገር ያንተን ስራዎች በፊልም አሁን ዩቲዩብ ላይ የተጫኑ ምናምን አሉ እነሱን ያዋቸዋል አንዴ የቤተሰብ ጨዋታን ትልቁ እና በጣም ጭብጨባ ይበዛዋል አለኝ የስራው ባህሪ ነው አልኩት በምስሉ ላይ የምትመለከቷት ምስል ለማስለቀሻነት ትሆናለች ሲል አርቲስት ነጻነት ወርቅነህ አስቀድመው ተናግሮ ነበር የሰው ልጅ እንግዲህ ህይወት እጅግ ረቂቅ ናት ባልታሰበ ቅጽበት የምንወደው አርቲስት ነጻነት ወርቅነህ ማለትም ነፂ ዛሬ እንግዲህ በህይወት ባይኖርም ከጥቂት ሳምንታት በፊት ግን አንድ የሚያስገርምና ልብ የሚሰብር ነገር አድርጎ ነበር ይሄውም ነፂ እንግዲህ ከጥቂት ሳምንታት በፊት ይህች የምትመለከቷት ምስል ማለት ነው ለማስለቀሻ ለሐዘን መግለጫ አሪፍ ናት ሲል እንግዲህ ጽፎ ነበር ያኔ ቃሉን በፈገግታና እንዲሁም በቀልድ መንፈስ ተቀብለን የተመለከትነው ፎቶ ዛሬ እንግዲህ በእውነትም የሐዘን መግለጫ ሆኖ መቅረቡ የሁላችንንም ልብ በሐዘን ሰብሮታል በድጋሚ ነፍስ ይማር በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ እረፍት የተሰማቸው ጥልቅ ሐዘን ገልጸዋል ጠቅላይ ሚኒስትሩ ባስተላለፉት የሐዘን መልእክትም አርቲስት ነጻነት ወርቅነህ በተለይም በታላቁ የህዳሴ ግድብ ላይ በተዘጋጀው የ2016 አዲስ ዓመት የመቀበያ መርሃ ግብር ላይ የነበረውን ጉልህ ተሳትፎ በአድናቆትን አስታውሰዋል ነጻነት ሁላችንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገርም በብሔራዊ ሁነቶች ላይ የነበረው ሚና ሁሌም ይታወሳል ሲሉ እንግዲህ ጠቅላይ ሚኒስትሩ መልእክታቸው አስተላልፈዋል ዓለም እንዲህ ናት በሳቅ አጅበሃት በደስታ ሞሽረሃት በጨዋታ አክብረሃት እርሷ ግን የሞት ጣና ትረሳ ረካሽ ስፍራ ላይ ባለመገኘት ክብርህን ጠብቀ ይህን ዓለም ተሰናብተሃል እና ነፍስ ከቅዱሳን መንደር
ይደምርልን። በእውነት ያሳዝናል። እግዚአብሔር ነፍስን ይማር። በምድር ሳለ የተማመንካት ቅድስት ኪዳነ ምሕረት፣ ቅዱሳን መላእክት፣ ጻድቃን በማያልፈው በዛ በሰማያዊ ቤት ጥብቅና ይቁሙልን። ከቅዱሳኑ ጋራ ከጻድቃኑ ጋራ ነጭ ለብሰው ክርስቶስን ከሚያመሰግኑት ጋር ነፍስህን ይደምርልን። እጅግ በጣም አሳዛኝ ነው። ተወዳጁ አርቲስት ሁሉንም ሁልጊዜ በሳቅ በጨዋታ የምናውቀው አርቲስት ነጻነት ወርቅነህ ከዚህ ዓለም ድካም ማረፉን የሰማሁት በጥልቅ ሐዘን ነው። እግዚአብሔር ለወዳጅ ለዘመዶቹ በሙሉ መጽናናትን ያድልልን፣ ነፍስን ከቅዱሳኑ ጋር ያሳርፋት።